መሻቀር ያለች ግጥም ያለች የእህታችንን አቀባበል በማስመልከት የበረከት እንግዳ ይላል። 14 ዓመታት የናፍቆት ዘመናት አለፉ በምኞት በጉጉት በትዕግስት የቤታችን ፀሐይ የሁላችን ኩራት መጣሽልን ዛሬ ተዋጡ ጨለማት ስደት አበቃና መድረሻው ደረሰ ያሳለፍነው ስቃይ በደስታ ታበሰ እንኳን መጣሽልን የኔ ውድ እህቴ ከጎኔ ስትሆኚ ይታደሳል ሞቴ ዓመታት ሲነዱ ቢረዝም ቀጠሮ እግዚአብሔር አገናኘን ዛሬ እንደድሮ ከልፋትሽ በኋላ ለሀገርሽ በቅተሽ እንኳን መጣሽልን በሰላም በጤናሽ አንቺን በማየቴ ደስ ብሎኛል በጣም ከእንግዲህ መለየት ደግሞ አያዋጣም ለኔ ለወንድምሽ መከታና ጥላ የሆንሽ ምርኩዜ ከችግሬ ኋላ ያ የስደት እሳት ሳይበግርሽ ጸንተሽ ለቤተሰብ የኖርሽ ራስሽን ሰጠሽ 14 ክረምት 14 በጋ ናፍቆትሽ በልቤ ውስጥ ሲነሳ ሲንጋጋ ዛሬ ግን ተቋጨ መጣሽልን በሰላም ያላንቺማ እህቴ ቤቱ ቤት አይደለም እንኳን መጣሽልን መከታዬ እህቴ የቤታችን ጌጥ ነሽ የልቤ ኩራቴ በእንባ የታጠበው የናፍቆት መዝገብ ይሄው ተዘጋና ጀመርን አዲስ ሐሳብ ታናሹ ወንድምሽ በኩራት ቆሜያለሁ እንኳን በሰላም መጣሽ ከልቤ ልሻለሁ እንግዲህ አይለየን አብረን እንድንኖር በሀገራችን መሬት በፍቅር እንድንዘምር የ14 ዓመት የልፋትሽ ውጤት በረከት ይሁንልሽ በሀገርሽ በእውነት የኔ ውድ እህቴ እንኳን ደህና መጣሽ ተመስገን ስዩም ነኝ ታናሹ ወንድምሽ